ትናንት በጀሞ 3 ገብርኤል አካባቢ በጎርፍ የተወሰደው የ11 ዓመት ታዳጊ እስካሁን አልተገኘም። በመዲናችን አዲስ አበባ አንዳንድ ህጻናት ልጆች ላይ አደጋ ሲደርስ ተስተውሏል። ልጆች በተለያዩ ቦታዎች ላይ ሲውሉ ወላጆች ለየቦታው የሚመጥን ማስገንዘቢያ ትምህርት መስጠት መቻል አለባቸው። ሰላም ጤና ይስጥልኝ። እንዴት ናችሁ? ይህ መምህር ፖድካስት ነው። በመምህር ፖድካስት ስለ ልጆቻችን ስለ ትውልድ እንመክራለን። ሁላችሁም መምህራን፣ ተማሪዎች፣ ወላጆች ትመጣላችሁ። ዛሬ እንግዳ አይደለም ይዘን የመጣ ነው። እኔና ታገኝ አንዳንድ ጉዳዮች መነሻ ሀሳብ ይዘን እነሱን እስኪ ለወላጆች መልዕክት ለማድረስ ፈልገን ነው። ሰሞኑን እንግዲህ እንደሰማችሁት መረጃው ካላችሁ በመዲናችን አዲስ አበባ አንዳንድ ህጻናት ልጆች ላይ አደጋ ሲደርስ ተስተውሏል። በአዲስ አበባ በተለምዶ ጠመንጃ ያዥ በእምነት ስጋ ቤት ፊት ለፊት አንድ በግምት የ11 ዓመት ህጻን በመኪና ተገይቶ ህይወቱ ማለፉ ተነግሯል። ቪዲዮው ላይ ሰምተናል። ስለዚህ እንደ መምህር እንዳንድ ወላጅም የሀገር ጉዳይ፣ የልጅ ጉዳይ፣ የህፃናት ጉዳይ እንደሚመለከተው መምህር እስኪ ሀሳብም መልእክትም ለማንቂያ ደወልም እንዲሆን የሆነች ነገር ለማለት ነው የመጣ ነው። በቅድሚያ ግን አደጋው ለደረሰባችሁ ወላጆች፣ ቤተሰቦች፣ የልጆቻችን ጓደኞች፣ መምህራን መጽናናትን እንመኛለን። እንግዲህ ህፃናት ናቸው ልጆቹ፣ ነፍስ ይማር ማለት እንኳን ባይቻል እንደው ለቤተሰቦቻቸው ከጎናችሁ ነን፣ እግዚአብሔር ያጽናችሁ ለማለት፣ ለሌሎች ወላጆች ደግሞ የጥንቃቄ መልዕክትን ለማስተላለፍ ነው። እንግዲህ ታገኝ ሀሳብ ካነሳን አደጋው የተፈጠረው እንግዲህ በሁለት ህጻናት ልጆች፣ አንደኛው የመኪና አደጋ፣ አንደኛው የጎርፍ አደጋ ነው። ስለዚህ በዚህ ጉዳይ ምን መልዕክት ማስተላለፍ ይኖርብናል? ወላጆችስ ለህፃናትስ እንደው ምን ትያለሽ? በዚህ ጉዳይ አንስተን የተወሰነች ደቂቃ እንደ መልዕክት ነገር አስቀምጠን ለጥንቃቄ ለማንቃትም ያህል ነውና ምን ትያለሽ? በቅድሚያ ያው አንቺም እንዳልሽው አደጋው ለደረሰባቸው ቤተሰቦች እንዲሁም ህፃናትም እንዲሁ ለቤተሰቦቻቸው መጽናናትን እንመኛለን። ለጓደኞቻቸው፣ ለመምህራኖቻቸው እንዲሁም በአቅራቢያው አደጋውን ሲፈጠር ያዩ የተደናገጡ ሁሉ ለሁሉም መጽናናትን እንመኛለን። እንዲሁም ከተጨማሪ አደጋ ፈጣሪ እንዲጠብቀን በቅድሚያ ሀሳብ እሰጣለሁ። ግን ያው ይሄ እነዚህና መሰል የሆኑ አደጋዎች ያው አሁን ይህንን ፕሮግራም ለማዘጋጀት ዋናው ያሰብንበት ዓላማ አሁን ወቅቱ ይታወቃል፣ ክረምት ላይ ነው ያለነው። ክረምት ደግሞ እንግዲህ ማንን እንደሚወስድ ከዝናብ ጋር ተያይዞ ምን እንደሚከሰት አንዳንዴ ማሰብን ከምንችላቸው ነገሮች በላይ የሚፈጠሩበት ወቅት ነው። ስለዚህ በዚህ ጊዜ ልጆች ቤት ናቸው ማለት ደግሞ ያው በተወሰነ መልኩ ትምህርት ቤት የተለያዩ ጥበቃ ተደርጎላቸው ከትኩረት ሳይርቁ ነው በጋ ላይ ልጆች ትምህርት የሚያሳልፉት። ያ ማለት አሁን ክረምት ላይ ቤት ሲሆኑ ትኩረት የሚሰጣቸው አካል ይፈልጋሉ ማለት ነው። ስለዚህ ይህን ፕሮግራም በዋናነት ብናዘጋጅ፣ ምክንያቱም በጣም የሚሰብር በጣም የሚያስደነግጥ አደጋ ነው። ይሄ አደጋ ልጅ ላይ ቢፈጠር ብዬ ሳስብ ለመቋቋም እጅግ በጣም የሚዘገንን ለመስማትም የሚያስደነግጥ ነገር ነውና ወላጆች በዚህ በክረምት ወቅት ምን ጥንቃቄ ሊያደርጉ ይገባል? ልጆች በቃ አስተምረናቸዋል፣ ነግረናቸዋል ብለን ቸል ማለት እንደሌለብን እሱንም ለማስታወስ ጭምር ነው። ምክንያቱም አሁን ይህንን ሁለቱ እንደው ለአብነት እንኳን እነዚህ ሁለቱ የተፈጠሩትን አደጋዎች ብናይ በተለያየ ምክንያት አንዱ በትራፊክ አደጋ ወይም በመኪና አደጋ የተፈጠረ ችግር ነው። ሌላኛው ደግሞ በጎርፍ አደጋ የተፈጠረ ነው። ስለዚህ ይሄ ማለት ልጆች ጎርፍ እንደሚወስዳቸው አያውቁም ማለት አይደለም። ነገር ግን በምን ሁኔታ ውስጥ እዛ ውስጥ ተገኘ ነው ያ ልጅ ማሰብ ያለብን። ስለዚህ የትራፊክ አደጋም ልጆቹ የ11 ዓመት ናቸው ሁለቱም። በአጋጣሚ የ11 ዓመት ልጅ የ5ኛ ክፍል ሞስት ፕሮባብሊ ይሆናል ብለን እናስባለን። እንደ 4 5 እዛ ላይ ያ ልጅ ስለ ትራፊክ አደጋ አያውቅም ማለት አይደለም። ግን ችግሩ ሲፈጠር እንዴት ተፈጠረ ነው። ስለዚህ ወላጆች አሁን እዚህ ጋር ምንድነው ማስገንዘብ ያለብን? ይሄ በረፍት ጊዜያት ልጆች የሚውሉባቸው ቦታዎች ብዙ ናቸው። አንድ ልጆች በጨዋታ ያሳልፋሉ፣
ሌላ በተጓዳኝ ትምህርት ሊማሩ ይችላሉ። የክረምት ትምህርት አለ አሁን በየትምህርት ቤቶች ትምህርት ሊማሩ ይችላሉ። የሰንበት የተለያዩ ሃይማኖት ትምህርት ይኖራል። እንዲሁም ራሳቸውን ሊያበለጽጉ የሚችሉ የክህሎት ትምህርት ይማራሉ ልጆች። በስፖርት ቦታዎች ላይ ሊያሳልፉ ይችላሉ። ከዚህም በተጨማሪ በጨዋታ ከጓደኞቻቸው ጋር አብረው ሊያሳልፉ ይችላሉ። ስለዚህ በተለያዩ ቦታዎች ላይ ሲውሉ ወላጆች ለየቦታው የሚመጥን ማስገንዘቢያ ትምህርት መስጠት መቻል አለባቸው። ማለት ጠዋት ሲወጡ በስራ የሚወጡ ከሆነ ጠዋት ሲወጡ ለልጆቻቸው ዛሬ ይሄንን ነገር እንዳታደርግ፣ ይሄን ብታደርግ ይሄ ይገጥምሃል፣ ይሄ ነገር ቢገጥምህ ደግሞ ይሄንን ማድረግ አለብህ እስከ መፍትሄው መንገር መቻል አለብን። አንዳንዴ ለምሳሌ ጎርፍ ወደ ቤት መምጣት አለበት በሰዓት ያስቀመጥንለት ሰዓት እኮ ምናልባት ይሄ ልጅ ቤቱ ለመድረስ ካለው ጉጉት የተነሳ ያችን ወቅት ያችን ወራጅ ውሃ ሰዓቷን ጎርፏ ያለፈችባትን ሰዓት ያለችባትን ቢያሳልፍ ኖሮ እዚህ ችግር ውስጥ ላይ ገባ ይችላል እኮ ይሄ ልጅ። ግን አንዳንዴ እኛ የምንሰጣቸውም ትእዛዝ አለ። ልጆች እኛን ትእዛዝ ላለመጣስም ሊሆን ይችላል። ለምሳሌ 6 ሰዓት ቤት መድረስ ካለበት ያ ሰዓት ካለፈ ቤት ይቆጡኛል ብሎ ሊያስብ ይችላል። ያ ልጅ ምናልባት እዛ ችግር ውስጥ የገባበት አንድ ምክንያትም ሊሆን ይችላል፣ አይሆንም ይችላል። ነገር ግን ልጆች እንደዚህ አይነት ጉዳት ሊያጋጥማቸው ቢችል ምን መፍትሄ መውሰድ ይችላሉ? ያንንም አብረን ማስገንዘብ መቻል አለብን። በቃ ችግሩ ይሄ ነው፣ ይሄን እንዳታደርግ ብቻ ሳይሆን ይሄ ችግር ቢፈጠር ይሄንን ማድረግም አለብን። ይሄንንም አብረን ማስገንዘብ መቻል እስከ መፍትሄው ድረስ ልጆችን ማሳየት፣ ሁሌም መንገር እና ሁሌም እንዲኖሩት በፕራክቲስ ማሳየት መቻል ይጠበቅብናል። ወላጆች ማድረግ ያለብን ተማሪዎችም ደግሞ በዚህ እግረ መንገዳችንን ያው አሁን የተለያዩ ሁኔታዎች ላይ የረፍት ጊዜያቸውን ሊያሳልፉ ይችላሉ። ግን የሚያሳልፉበት ቦታ ለነሱ ደህንነቱ የተጠበቀ መሆኑን በደንብ ማረጋገጥ መቻል አለባቸው። ሳያስቡት የሚያጋጥም ችግር ከሆነ ከነሱ አቅም በላይ ነው። ነገር ግን እነሱ ይህንን ባደርገው ችግር የለውም ጓደኞቼ እዚህ ቦታ ላይ ስለሚሄዱበት እነሱም እኮ እዛ ቦታ ይውላሉ ምን ገጥሟቸው ያውቃል ምናምን የሚል ነገር አለ ልጆች ላይም ቢሆን። ስለዚህ ልጆችም የት ቦታ እንደሚውሉ ለምን እንደሄዱ እዛ ቦታ ከማን ጋር እንደሚሄዱ ማወቅ አለባቸው። ለወላጆቻቸውም ግልጽ መሆን አለባቸው። አንዳንዴ ጉዳት ሲመጣ ዞሮ አሁን በዚህ ሰዓት ይህንን ችግር የተጋረጠበትን ቤተሰብ ብናየው በዋናነት የችግሩ ሰለባ ያ ቤተሰብ ነው። ሌሎች ጓደኞች ምናምን ይኖራሉ የችግሩ ተካፋይ ናቸው፣ ግን እንደ ዋናው የቤተሰብ አካል አይሆኑም። ጉዳቱ ለእናት ለአባት ለእህት ለወንድም የሚያደርሰው ጠባሳ ዘላለም የሚፋቅ አይደለም። ስለዚህ ልጆች ሚስጥራቸውን ውጪ ብቻ ባያደርጉት። አሁን ልጆች ብዙ ጊዜ የምናስተውለው ነገር ብዙ ችግሮች ከመጡ በኋላ ዞሮ ቤተሰብ ነው የሚጠራው። እኛም በምናስተምርበት ተማሪዎቻችን የምናያቸው ችግሮች አሉ። ግን ከቤተሰቦቻቸው ጋር መነጋገር ቤተሰብ ያመነበት ነገር ታው የሚለው ክፋቱን ስለሚያይ ነው ቤተሰብም ቢሆን። ስለዚህ ታው ያለኝ ለምንድን ነው? እኔን ለመጠበቅ አስቦ ነው። ሁሌ እኛን ለመቆጠብ ምናልባት እንዳንሄድ ለመከልከል ምናምን ብለው አይደለም። ወላጅ የሚከለክለው ያላመነበትና ደስ ያላለውን ነገር ነው። ስለዚህ ተማሪዎችም ቢሆን የሚውሉበትን ቦታ ለነሱ ደህንነት የተረጋገጠ መሆኑን በደንብ ማረጋገጥና ማስተዋል በደንብ ነገ ህይወታቸውን ለመኖር የሚያስቡትን ራዕያቸውን ለማሳካት ለመኖር ዛሬ የሚኖሩበት ሁኔታ ምን ያህል ጤናማ ነው ለኔ የሚለውን በደንብ ማረጋገጥ መቻል ይኖርባቸዋል የሚል ነው የኔ አስተያየት። ያነሳሻቸው ሀሳቦች ጥሩ የጥንቃቄ ምልክቶች ናቸው። አንዳንድ ሀሳቦች ደግሞ ሊጨምር እንደው ለጥንቃቄ አሁን ወላጆች መንገር ብቻ አይደለም ያለባቸው፣ መንገር ብቻ ሳይሆን በተግባር ማለማመድ፣ በተግባር መውሰድ፣ በተግባር መመለስ ወደ ቤታቸው የሚቻል ከሆነ ልጆችን በዚህ እድሜ ትንሽ አሁን ይሄኛው እድሜ 10 እስከ ተወሰነ አመት ድረስ ልጆቹ በጣም ፈጠን የሚሉበት እድሜ ነው። በዛ ላይ ደግሞ አያስተውሉ ጥሩ የእድገት እድሜያቸውም ነው ደግሞ በዚህ ላይ። ስለዚህ ወላጆች በተቻለ መጠን ቤት ካሉ ስራ ማይሄዱ ከሆነ ከፍ ያለም ልጆች ካሉ አድርሰዋቸው ልክ ትምህርት ቤት በጋ ላይ በሰርቪስ እንደምንሸኘው ወይም ደግሞ ትምህርት ቤት ወስደን አድርሰን ሰተን እንደምንመልሰው
ወስደው አድርሰው ቢመልሱ ዝም ብለው ባይለቁ ልጆችን መልካም ነው። ለጨዋታም ከሆነ ደግሞ የጨዋታ አካባቢያቸውን እዚህ ቦታ ተጫወቱ፣ ሴፍ የሆነ ማለት ከአደጋ ልጆቹ የተጠበቀ መሆኑን ማረጋገጥ መቻል አለባቸው። አሁን ለጨዋታ ወጥተው ሰፈር አቋርጠው አስፋልት ድረስ ሄደው አደጋ እንዳይደርስባቸው ከሰፈር ልጆቻቸው ጋር ከጓደኞቻቸው ጋር የሚውሉበትን ሁኔታ መፍጠር ይቻላል። ሲወስዱ ደግሞ እንግዲህ ቅድም እንዳነሳ ነው ለምሳሌ አስፋልት ሲያቋርጡ በዜብራ እንደሆነ ዜብራም ላይ ብቻ ስለሆነ ደግሞ ዘው ብሎ እንደማይገባ መኪና ግራም ቀኝም አይተው መሻገር እንዳለባቸው ያ ካልሆነ ደግሞ ትልልቅ ሰዎች ካሉ ደግሞ ከትልልቅ ሰዎች ጋር የቸገሩ ልጆች በጎ ፈቃደኞች ፖሊሶች ትራፊኮች አንዳንዴ ይኖራሉ እነሱም ካሉ ባሉበት እነሱ እንዲያሻግሯቸው መጠየቅ እንዲደፍሩ ማድረግ ያ ካልሆነ ግን ማድረሱ እንደኔ የተሻለ ነው ባይ ነኝ። ሌላው አሁን ይሄ እንደ አዲስ አበባ የመኪና አደጋ እንደ አዲስ አበባ ነው ትልቅ ችግር ያለው። እንደ አዲስ አበባ ብቻ ሳይሆን የመኪና አደጋ ብዙ ጊዜ ስናይ እንደ ዓለም ያለ ችግር ነው። ልጆችም ላይ በነገራችን ላይ ልጆች ላይ ብቻ አይደለም መኪና አደጋ ስንል እንደው የልጆቹ በጣም ልብ ስለሚሰብር ነገ ሀገር ተስፋ ናቸው ብለን ስለምናምን እንጂ ብዙ ትልልቅ ሰዎች አረጋውያን፣ ወጣት፣ የልጆች እናት አባት ብዙ ሰው ይጎዳል። ስለዚህ ምንድነው ጥንቃቄ ማድረግ ያለብን ስንል ከህግ አንፃር ያለውን የትራፊክ ህግ ደንብ ማክበር የተሻለ ነው። ከዚህ በተጨማሪ ደግሞ እንግዲህ ሌላው ሰው ሰራሽ አደጋ ይሄ ሰው ሰራሽ አደጋ ሆኖ ይህኛው የተፈጥሮ አደጋ ደግሞ የጎርፍ ችግር ወይም ክረምት ላይ የሚከሰት ነው። እንግዲህ በሀገራችን ሙሉ ማለት ይቻላል አሁን የክረምት ወቅት ነው፣ የዝናብ ወቅት ነው። ስለዚህ ዝናብ አለ ማለት ደግሞ ደራሽ ውሃ፣ ጎርፍ፣ የወንዝ ውሃ ይኖራል፣ በየሰፈሩ ይኖራል። አሁን ደግሞ አስፋልቱ እየጸዳ የተሰራ በሄደ ቁጥር ውሃ መሬት ላይ ነው ያለው ማለት ነው። ስለዚህ ቦዮችም አካባቢ አስፋልቱን ሄዶ ወደ ቦይ እስከሚገባ ድረስ ይህን አስፋልት ላይ አሁን ውሃ የመታየት ነገር ይኖራል። ስለዚህ ይህንን ትንሽ ወንዝ ትልቅ ወንዝ እኮ አይደለም አሁን ደራሽ ውሃ ስንል በየአካባቢያችን ትንሽ ቦይ ነገሮች ይኖራሉ። ስለዚህ እነሱን እንዴት ነው መሻገር ያለባቸው? ዝናብ ጠብቀው አሁን ህፃናት ልጆች እንደ አዲስ አበባውን አያውቁም። አሁን እኔና አንቺ ክፍለ ሀገር ስላደግን ወንዝ ምንድነው ትንንሽ ጎሬዎች ፈፋ ነገሮች እንዴት ነው የምንከላከለው? ያደግንበት ስለሆነ እናውቃለን። እንደ አዲስ አበባ ልጅ ግን የራሳችን ልጆች እንኳን ብናይ ጎርፍ ነው ብትያቸው ምን ይወስዳል፣ ህይወትን ይቀጥፋል ላያውቁ ስለሚችሉ በደንብ ማስገንዘብ ያስፈልጋል። ወደ ገጠሩ ስትሄጂ ብዙም ይሄን ያህል በጣም አስቸጋሪ ካልሆነ በስተቀር ልጆቹ ደፍረው ወደ ወንዝም አይገቡ። ውሃ ሲጎል ልኩን ያውቁታል። ከዚህ እስከዚህ ያለው ሰው ቢገባ አደጋ ሊያስከትል ይችላል። ይሄን የሚጠብቋቸውን እንስሳት እንኳን ያግዳሉ ወንዝ ውሃው ደራሽ ውሃው እስከሚያልፍ ድረስ። ስለዚህ አዲስ አበባም ቢሆን በከተማም አካባቢ ያሉ ልጆችም ቢሆኑ ወላጆችም ብንሆን የደራሽ ውሃ እስከሚያልፍ ድረስ ልጆች ጥጋቸውን ይዘው ለአደጋ በማያጋልጥ መንገድ ዝናቡ እስከሚያልፍ ዝናባቸውን አማርተው የደራሽ ውሃ ወንዝን አካባቢ ውሃ ብቻ እስከሚያልፍ ድረስ መጠበቅ እንዳለባቸው ማስጠንቀቅ ያስፈልጋል። ምናልባት ህፃናት ሊያዩ ይችላሉ። ወላጆች ልጆቻችንን በዚህ መንገድ ማስተማር ይኖርብናል። ሌላው እንግዲህ ህብረተሰቡ ደግሞ ምንድነው ድርሻው? እኔ አንቺ ምንድነው ድርሻችን? እዛ አካባቢ መቼም ሰው የሆነ ነገር ሲፈጠር ሰዎች ይኖራሉ። ምን መደረግ አለበት? ህብረተሰቡ ልጅ የሚያድገው ብቻ በእናት በአባቱ እጅ ብቻ አይደለም። ከእናት ከአባት ከፈጣሪ ተጨማሪ ማህበረሰቡ ደግሞ የራሱ ድርሻ አለው። ይሄ ድርሻው ምንድነው? በተለይ እንደ አዲስ አበባ አሁን በጣም እየተቀዛቀዘ መጥቷል። ልጆች ወንጀል ሲሰራባቸው ቦርሳቸውን ሲነጠቁ የሆነ ነገር ሲፈጠር ሀይ የሚል ሰው የለም እያየ። በእርግጥ ያው ከጀርባ የሚመጣውን ስጋት ነው። ቢሆንም ግን በጋራ ብንከላከል ግን ማስቀረት እንችላለን። ለምሳሌ አሁን አስፋልት ሲሻገር አንድ ልጅ እኔ አጠገቡ ካለ ይዤ ብሻገር ወይም ደግሞ ጠብቀ ተሻገር ይሄ እንዲሆንብሃል ማለት ብንለምድ፣ ከዛ ተጨማሪ አሽከርካሪዎች ትንሽ ቢታገሉ የሰከንዶች
ደቂቃ እንኳን አይሞላ የትንሽ ደቂቃዎች መታገስን ብንለምድ አሽከርካሪዎች እነሱም ሊቸኩሉ ይችላሉ። በእርግጥ ሆን ብለው መቼም ይሄንን አይነት መጥፎ የሆነ ከባድ የሆነ ጉዳት ያደርሳሉ ብዬ አላስብም። ቢሆንም ግን በተቻለ መጠን አረጋውያን ይኖራሉ፣ ልብ የማይሉ ገና ያልበሰሉ ህፃናት ይኖራሉ፣ አካል ጉዳተኞች ይኖራሉ። አዋቂም ሰው ቢሆን መንገድ ላይ ስናሽከረክር በተቻለ መጠን ጥንቃቄ ብናደርግ የሚጎዳው የራሳችን ልጅ ነው፣ የራሳችን ቤተሰብ ነው፣ ሁሉም ዜጋ ነው። እንደ ሀገር ሁላችንም ይመለከተናል። እንደ መምህራን ደግሞ በጣም ልባችንን ይሰብራል፣ ይከብዳል። ልጆቻችን በሰላም ተመለሱልን ብለን ሸኝተን እንደዚህ አይነት ልጆቻችን ከጓደኞቻቸው ሲለዩ በጣም ልብ ነው የሚሰብረው፣ በጣም ይከብዳል። ስለዚህ በአጠቃላይ ለማንም የሚገባ አይደለም ይሄ የአደጋ ጉዳይ። አደጋ በእርግጥ ድንገት የሚፈጠር ነው፣ ተዘጋጅተው ምን መከተው ባይሆን ግን መቀነስ እንችላለን፣ መንቃት እንችላለን፣ ልጆቻችንን ማስተማር እንችላለን። ልጆች ደግሞ ወላጆች የሚነግሯቸውን ለጥንቃቄ መልእክቶች የሚተላለፉ መልእክቶችን መምህራን የሚነግሯቸውን መስማት መተግበር ያስፈልጋል። በነገራችን ላይ የልጆች ላይ አደጋ የሚደርሰው ቅድም አንቺ እንዳልሽው አስፋልት ላይ ወይም ወንዝ ውሃ ወይም በጎርፍ ውሃ ብቻ አይደለም። ክረምት እንግዲህ ቤት ውስጥ ሲሆኑ ብዙ በቤት ውስጥም ጥቃት ይደርስባቸዋል፣ አደጋ ይደርስባቸዋል። በግቢያቸው ውስጥ አይታወቅም ብዙ ነገር ሊኖር ስለሚችል ልጆቻችንን ሁሌም ጠንቃቃ እንዲሆኑ መምከር፣ ማሳወቅ፣ ማስተማር፣ በቤት ውስጥ ያሉ ደግሞ አጋዦች ልጆችን ደግሞ ከዓይናቸው እንዳይለዩቸው እንደው ባይጫወቱስ ቢቀር ምን አለበት? እንደዚህ አይነት አደጋ ለጨዋታም ብሎ ወጥቶ ልጆቻችን አደጋ ከሚደርስባቸው ቤታቸው ውስጥ ሆነው የተወሰነች ነገር ቤትም ሳሎናቸውም ነው እንደየቤታቸው ሁኔታ ቤት ውስጥ ቢጫወቱ ቤት ውስጥ አጫጭር አስተማሪ ነገሮች ዛሬ በዩቲዩብ ቲቪውም ላይ ምናምን አስተማሪ ነገር አይጠፋም። መጽሐፍትስ ቢያነቡ ልጆችን በልክ በልካቸው እንደየእድሜያቸው ተዘጋጅተው አሁን መጽሐፍ ተሰጥቷል። መጽሐፍ ከሌለ ደግሞ የሚመጥናቸውን ስኪል ቢያዳብሩ እነሱ ቢያዳብሩ ከዛ ተጨማሪ ደግሞ ማህበራዊ ጉዳዮች ቤት ውስጥ ስራ ላይ ቢሰማሩ አሁን ልጆችን ህፃናት ናቸው ብሎ ለቆ ትቶ ብቻ ዚድ ተጫወት ውጣ ሰፈር ልጆች ጋር ከምንላቸው ቤት ውስጥ የሆነ ነገር ላይ ቢሳተፉ አሁን ስራ ቢሰሩ ቤት ውስጥ ያገባቸው የፈቀደው ፓርቲሲፔት ቢያደርጉ ወጥተው ለአደጋ አይጋለጡ። አሁን በፕሮግራም ነገሮችን ቤት ውስጥ መከወን ቢችሉ አንዳንዴ ደግሞ ወላጆች ደግሞ ለጨዋታ ለመዝናናት ለሆነ ነገር ፕሮግራም ይዘውላቸው ልጆቹ ወጥተው ደህንነታቸው ተጠብቆ ለአደጋ ሳይጋለጡ ወደ ቤታቸው የሚመለሱበት ሁኔታ ቢፈጠር መልካም ነው። አለበለዚያ ግን ልጆችን ለጨዋታም ይሁን እንደው ለሃይማኖታዊ ተቋማትም ለትምህርትም ቢሆን ሄደው ያለምንም ኮንትሮል ዝም ብለን ለቀናቸው እንዲህ አይነት አደጋ ሲፈጠር ማየት በጣም ከባድ ልብ ሰባሪ ኪሳራም ነው። በእውነት እንደ ሀገር እንደ ወላጅ ትልቅ ዋጋ ተከፈለባቸው። 11 ዓመት ልጅ ማለት እኮ በጣም ዋጋ ተከፍሎለታል። ስንት ነገር ይደርስልናል። ነገ የተሻለ ሀገር ይመራል። የተሻለ ነገር የምንጠብቀው ልጅ ድንገት እንዲህ በሆነ አጋጣሚ ስብር ማለት ህይወቱን ማጣት በጣም አስቸጋሪ ከባድም ለወላጆችም በጣም ምን በጣም ከባድ ዘግናኝ ነው። ማህበራዊ ሚዲያውም ላይ ያየ ነው በጣም ዘግናኝ ከባድ መሆኑን ብዙ የማህበረሰቡ ክፍል ሲቀባበለው ነው ያየ ነውና ጥንቃቄ ለሚደረግ ለማለት ነው። አሁን ይሄ ማለት ግን ማህበረሰቡ አያውቅም ማለት አይደለም። እንደው አሁን በየሚዲያው የሚሰበከው የሚነገረው በየጧቱም የፖሊስ ፕሮግራሞች አሉ፣ የትራፊክ ፕሮግራሞች ላይ ብዙ መልእክቶች ይተላለፋሉ። ያ ማለት እኮ አሽከርካሪ ማያውቅም ማለት አይደለም፣ ህብረተሰቡ ማያውቅም ማለት አይደለም። ይሄ ትልቁ የማህበረሰብ ክፍል ህፃናቱን ልጆች እኮ አያውቁም ማለት አይደለም። ግን ማንቃት አለብን፣ ዴይ ቱ ዴይ መንገር አለብን። በእያንዳንዷ እንቅስቃሴያችን ውስጥ ልጆችን ቤተሰቦቻቸው ወላጆቻቸው በተለይ እየቀረቡ ማስተማር አለባቸው። ብቻ ልብሳቸውን፣ ምግባቸውን፣ ኑሯቸውን ማመቻቸት እንዲደላቸው መትጋት ብቻ አይደለም። በነገራችን ላይ ልጆቹ
እንዴት ነው ይሄ ብቻ አሁን ያነሳነው ጥቃት ብቻ ሳይሆን አደጋ ብቻ ሳይሆን ብዙ አደጋዎች በህይወታቸው ውስጥ ያጋጥማቸው እንደሚችሉ ማስተማር ያስፈልጋል። ከህይወት ተሞክሯችሁ ወላጆች ራሱ አዋዋላችን ዛሬ እንዲገጠመን የገጠመንን ከእውነተኛው ዓለም ጋር በማገናኘት ማስተማር ለልጆቻቸው መንገር ማስጠንቀቅ ያስፈልጋል እንጂ በዚህ ሁኔታ ልጆቹን እንግዲህ ቤት ይቁጠረው እኮ ሚዲያ ላይ ያልወጣው በየሰፈሩ የሚፈጠረውን እኮ ይሄ አሁን ያወራ ነው ሚዲያ ላይ ስላየ ነው አይደል? እኛ እያወራን ያለ ነው ሚዲያም ላይ ያልተነገረለት ሚዲያ ላይ ያልወጣ የኛንም መልእክት የማይሰማ በየአካባቢው ብዙ አይነት ችግሮች ሊፈጠሩ ይችላሉ። ስለዚህ ጥንቃቄ ብናደርግ የሚል ሐሳብ ነው ያለኝ። የምትጨምሪው ሐሳብ አለሽ? አይ ብዙም የምጨምረው ሐሳብ የለም። ያው እንደተባለው ትኩረት እንስጥበት ነው። ይሄ ጉዳይ ቢያንስ እዚህ ጋር ሊበቃ ይገባል። በዋናነት ከደረሰ በኋላ መጸጸቱ ምናምን እንዳለ ሆኖ ነገር ግን ከጸጸት ራሳችንን ማዳን ወላጅም ወይኔ ልጄን ይህንን ብለው ኖሮ እኮ ይሄ ጉዳት ልጄ ላይ አይደርስበትም ነበር፣ ይህንን ባስተማርኩት ኖሮ ለምን ይሄ ሆነ ብለን እንዳንጸጸት እንደ ወላጅ እንደ ማህበረሰብ እኛም እንደ መምህር እንደ ወላጅም ጭምርኛ ኃላፊነታችንን መወጣት አለብን። ምክንያቱም የፕሮግራማችንን ዋነኛው ዓላማ ትውልዱን ማዳን፣ ትውልዱን በእውቀት መቅረጽ እና የተሻለ ዜጋ ለሀገራችን ማስረከብ የምንችልበትን እድል ቢያንስ እንደ ሙያ እንደ መምህር እንደመሆናችንም ይመለከተናል ብለን ነው። ስለዚህ ይህንን ጉዳይ አይተን ሰምተን ማለፍ እንደ ህሊናም ተገቢም አይደለም፣ ተገቢም ሆኖም አላየነውም። ለዛም ነው ይህን ፕሮግራም ለወላጆች እንዲሁ ትንሽ ማስታወስ ብንችል ምናልባት ዘንግተውታል ለማለት ሳይሆን የበለጠ ትኩረት እንዲሰጡበት ወላጆች ከልጆቻቸው ጋር ቢነካከሩበት ቢነጋገሩበት ተጨማሪ ጉዳቶችን መቀነስ የምንችልበት እድል ሊኖር ይችላልና ተማሪዎችም ጊዜዎቻቸውን ሲያሳልፉ በዚህ አጋጣሚ የሚለው ነገር ለነሱ የሚጠቅማቸው ቦታዎች ላይ ሁሉም ነገር የራሱ ጥሩም መጥፎም ጎን ያለው እንዳለ ቢሆንም ነገር ግን አብዛኛውን ጊዜ ትኩረት መስጠት ያለባቸው የነገ ህይወታችንን ሊያቀልልን ይችላል። ትምህርት ሊሆን ይችላል። ትምህርት ከጓደኞቻቸው ጋር አብረው ሊያነቡ ይችላሉ ወይ የራሳቸው ክህሎቶቻቸውን ሊያሳድጉ ይችላሉ። እንዲሁም ቤተሰቦቻቸውን ሊያግዙ አሁን በዚህ አጋጣሚ ያው ልጆች የተለያየ የኑሮ ሁኔታ ውስጥ ነው የሚኖሩት። አንዳንዴ ስናወራ በጣም ቅንጦት አይነት ህይወት ውስጥ እንደሚኖሩ ምናምን ማሰብ የለብንም። ምክንያቱም ልጆች በተለያየ አጋጣሚ በዚህ ክረምት ራሳቸውን የተለያዩ ስራዎች ላይ በማሳለፍ ነገ ትምህርታቸውን ራሳቸውን ችለው የሚማሩ ቤተሰቦቻቸውን የሚደጉሙ ልጆችም እንዳሉ እንገነዘባለን። በዚህ ሁሉም ልጆች አጥፊ ናቸው፣ ሁሉም ልጆች የማያውቁ ናቸው እያልን አይደለም። ነገር ግን ከትኩረት ማነስ አንጻር አንዳንድ የሚፈጠሩ እኛ ሳናስባቸው ብዙ ቀውስ ይዘው የሚመጡ ሞት ብቻ እኮ አይደለም ብዙ ልጆች ለምሳሌ ብዙ ጊዜ ልጆች ይባላል የወዳደቁ ነገሮችን አታንሱ፣ ሊገጥማቸው የሚችል ነገር አይታወቅም ይባላል። ይህ ዘላቂ የሆኑ የአካል ጉዳቶችን ይዞ ሊመጣ ይችላል። የስነ ልቦና ቀውስ በህይወታችን ውስጥ ኖረን አንዳንዴ እኮ በጣም ብዙ የከፋ ነገር ልናስተናግድ እንችላለን። ስለዚህ ልጆች ላይ የስነ ልቦና ጉዳት እንዳይደርስባቸው፣ አካላዊ ጥቃት እንዳይደርስባቸው ራሳቸውን እንዲጠብቁና ነገ የሚመኙትን የህይወት ራዕያቸውን መኖር እንዲችሉ ዛሬ ከቤተሰቦቻቸው በተጨማሪ ራሳቸውን መጠበቅ አለባቸው። በየትኛውም ቦታ ጥንቃቄ ያድናል። በቃ ጥንቃቄያችን ራሳችን እንድንሻገር ሌሎች እንዲድኑ እኛም ምክንያት እንሆናለን። ስለዚህ ይህንን ትኩረት ሰጥተን ማየት አለብን በሚል ነው ይህንን ፕሮግራም ለእናንተ ያቀረብንላችሁ። እንግዲህ አብራችሁን ስለቆያችሁ እናመሰግናለን። ወደ ፕሮግራማችን ለመምጣት እንግዳ ለመሆን ሀሳባችሁን ለማካፈል የምትፈልጉ ተመልካቾቻችን በስክሪናችን ላይ በምናስቀምጣቸው ስልኮች ብትደውሉልን፣ ብታማክሩን፣ ይህንን ብትጨምሩ፣ በዚህ ርዕሰ ጉዳይ ላይ ብትሰሩበት የተሻለ ትውልድን ያስተምራል ብላችሁ ካላችሁ ፕሮግራማችንን ሀሳባችሁን በኮሜንት በመስጠት እንዲሁም ሰብስክራይብ በማድረግ እንዲሁም በተጨማሪ እናንተ ያያችሁት ወይም ለእናንተ የተሻለ ነገር
ፈጥሮልናል ብላችሁ የምታስቡ ተመልካቾቻችን ካላችሁ ደግሞ በአካባቢያችሁ ለምታገኟቸው ሰዎች እንዲደርስ ሼር በማድረግ ላይክ በማድረግ ፕሮግራማችንን እንድትደግፉን ያው እኛም ፕሮግራማችን እንዲሰፋና ለብዙሃኑ ተደራሽ እንዲሆን የተለያየ ድጋፍ ማድረግ የምትፈልጉ የገንዘብን፣ የእውቀትን፣ የሐሳብን ድጋፍ ልትሰጡን የምትፈልጉ ተመልካቾቻችን ካላችሁ በስልኮቻችን ልትደውሉልን እንዲሁም በሐሳብ መስጫው ላይ በኮሜንት ላይ የጻፋችሁ ብታሳውቁን እኛም የሰጣችሁን አስተያየቶች እያየን ፕሮግራማችንን ለማሳደግ ለማሻሻል የበኩላችንን ጥረት እናደርጋለን። አብራችሁን ስለነበራችሁ በጣም እናመሰግናለን። በቀጣይ ፕሮግራም እስከምንገናኝ ድረስ መልካም ጊዜ እንላለን። ቸር ቆይታ።